ትሄጃለሽ እሺ ዛሬ ጉዟችንን የምናደርገው 9.7 ሚሊዮን ላይቶችን ወደ ምናይበት ወደ ቱላሊፕ ነው። ምንም እንኳን ዛሬ ቀኑ ጭጋጋማ ቢሆንም እኛ ግን ጉዟችንን ወደ መብራቱ ድግስ አድርገናል። ፕሮግራሙ የሚካሄድበት ቦታ ላይ ደረስን። መኪናችንን ፓርክ አድርገናል። ደስ የሚለው ነገር ፓርኪንግ ነፃ ነው፣ እንዲሁም ደግሞ የላይት ሾው ማለት ነፃ ነው። ነገር ግን አይስ ስኬቲንግ ወይም ደግሞ በበረዶ ላይ መንሸራተት የምትፈልጉ ከሆነ እሱ ያስከፍላል። እንዲሁም ደግሞ አንዳንድ ቬንደሮች ምግብና መጠጥ የሚሸጡ አሉ። እሱን ከተጠቀማችሁ ደግሞ ትከፍላላችሁ። ቦታው ላይ ስንደርስ እንግዲህ በጣም ሰዓቱ ገና ስለነበረ እንዲመሽልን ሲያትል ፕሪሚየም አውትሌት ዞር ዞር አለን። ለልጆቼ ደግሞ ጫማ እንዲገዛላችሁ ስለፈለጉ ናይኪ ስቶር ገብተን ጫማዎችን ለኩ። የወደዱትን ጫማ መርጠው ገዝተው አሳየዎቹ ጫማዎች የትኛውን መርጠው የገዙ ይመስላችኋል? ካመንት ላይ ያሳውቅ። ልጆቼ በጣም ስለራባቸው ሜክዶናልድ ሄደን ምግብ ገዛንላቸው። ለሕፃኑ ግን የተገዛ ምግብ አይደለም፣ ቤት የተዘጋጀ ነው። 9.7 ሚሊዮን ላይት ውስጥ መጓዝ ያለውን ስሜት ማወቅ የምትችሉት ቱላሊፕ ላይትስ ኤንድ ስኬቲንግ ስትመጡ ብቻ ነው። ስሜቱ ታዲያ እንዲህ ነው ብሎ ለመግለጽ ቃላቶች በጣም ያጥራሉ። በጣም ነው የሚያምረው። እዚህ አካባቢ የምትኖሩ ከሆነ ልጆቻችሁን ይዛችሁ ብትመጡ በጣም ልጆቻችሁ ደስተኛ ነው የሚሆኑት። በጣም የሚወዱት ነው። የኔ ልጆች በጣም ደስተኛ ነበሩ። እንዲሁም ደግሞ ይሄ ኢቨንት የሚካሄደው ከኖቬምበር 22 እስከ ጃንዋሪ 11 ነው። ዘንድሮ እንኳን ቢያመልጣችሁ በየአመቱ የሚካሄድ ነውና የሚቀጥለው አመት ደግሞ ከዚህ የበለጠ ሞር ላይቶችን ተጠቅመው ነው የሚጠብቋችሁ። መታችሁ ልጆቻችሁን አስጎብኟቸው፣ አሳዩቸው። በጣም ትወዱታላችሁ። እንደነገርኳችሁ ይሄ ኢቨንት የሚካሄደው ሁልጊዜ በየአመቱ ነው። በየአመቱ ሲካሄድ ታዲያ ላይታቸውን መጠኑ እየጨመረ ነው የሚሄደው። ላስት ይር 7.8 ሚሊዮን ላይቶችን የተጠቀሙት ዘንድሮ ደግሞ 9.7 ሚሊዮን ላይቶችን ተጠቅመዋል። በዋሽንግተን ስቴት ትልቁ የሚባለው የላይት ፌስቲቫል ይሄ ነው። መታችሁ ጎብኙት። ቱላሊፕ ላይ ነው የሚገኘው። ኖርዘርን ሲያትል 40 ማይል ወጣ ብሎ ነው የሚገኘው። በጣም ነው የሚያምረው። እንደገና ደግሞ እንደነገርኳችሁ ነፃ ነው። ይሄ ሁሉ የምታዩት የሚያምር ላይት ለሚቀጥለው አመት ተመልሰው አይጠቀሙትም። ነገር ግን ምን ያደርጉታል ካላችሁ ቆርጠው ይጥሉትና ታክስ ሲያሰሩ ያወጡትን ወጪ ክሌም በማድረግ እንደገና ገንዘባቸው ሪፈንድ ይደረግላቸዋል። ቪዲዮውን እዚህ ድረስ ከተመለከታችሁ ተወዳችሁታል ማለት ነው። ስለዚህ ላይክ፣ ሼር፣ ካመንት ማድረግ አትርሱ። እንዲሁም ደግሞ ሃይፕ ስታረጉልኝ ለቪዲዮዬ ፖይንት ስለሚሰጥልኝ ሃይፕ እያደረጋችሁ ይህን ስለምታደርጉና ስለምታበረታቱኝ እጅግ አብዝቼ አመሰግናችኋለሁ። ምን ተከስቶ ነው? እስኪ ምን ተከሰተ? እዚህ ጋር የተከሰተው ልጄ በጣም ኤክሳይትድ ስለነበረ ያችን ዶልፊን ሄዶ ለማቀብ ሲል ዘሎ እዛ ጭቃ ውስጥ ገብቶ ጫማውን አበላሽቶታል። እስኪ ያሳየኝ ጫማ። እዚህ ጋር የምታዩኝ ልጄ ጫማውን በጣም ስለቆሸሸ ስለተጸየፈው ካላጠብሽልኝ ብሎ ሽንት ቤት ሄደን እያጠብኩለት ነው። መጀመሪያ ከነበረው አሁን በጣም የተሻለ አቋም ላይ ያለ ይመስለኛል። ልጆቼ ለመጀመሪያ ጊዜ ነው በበረዶ ላይ የሚንሸራተቱት። ጫማው በጣም ከብዷቸው ኮምፕሌን እያረጉ ነው። አይስ ስኬቲንጉ ወይም በረዶ ላይ መንሸራተቱ ዋጋው ከሰኞ እስከ ሐሙስ ባለው ለህፃናት 15 ብር፣ ለአዋቂ 18 ብር ሲሆን አርብ፣ ቅዳሜ፣ እሁድ ደግሞ ለአዋቂ 21 ብር፣ ለህፃናቶች ደግሞ 18 ብር ነው። ወገን ይሄ ነገር እንዴት ነው? ስኬቲንግ ነው ወይስ መውደቅ ነው? ሁሉም ሰው ይወድቃል። እኔ እንደው መጀመሪያ ላይ ሲወድቁ አንድ ሁለት ኖ ይሄማ ልጆችን ይሰብራል አይጫወቱም ብዬ አስቆም ነበር። ነገር ግን ልጆቼ አልተጎዳም፣ ፈን እያደረግነው ነው አሉ። በቃ እነሱ ፈን ካደረጉት ምን ይደረጋል ብዬ ተውኳቸው። እውነት ግን
ደስተኛ ነበሩ። ግን ሲወድቁ አወዳደቃቸው ማይ ግነስ የሚተርፉ አይመስሉም። ግን ሁሉም ሰው ነው የሚወድቀው። እዚህ ጋር ደግሞ የተለያዩ ምግብና መጠጥ የሚሸጡ ቬንደሮች የሚገኙበት ቦታ ነው። እንደምታዩት ትልቅዬ መስቀል ካምፓየር አለ። ከበረዳችሁ ጊዜ ስለሚበርድ እዚች ጋር ተጋብላችሁ መሞቅ ትችላላችሁ። በተጨማሪም ደግሞ ሚስስ ክላውስ እና ሳንታን ታገኛላችሁ። ከነሱ ጋር ፎቶ መነሳት ትችላላችሁ። የተለያዩ የሚገራርሙ የፎቶ ጉዞች አሉ። የክሪስማስ ቆንጆ ፎቶዎችን ተነስታችሁ እንደ ማስታወሻ ማስቀረት የምትችሉበት ቦታ ነው።